ክሪፕቶ ውስጥ ገብቻለሁኝ ዲሰንትራላይዝድ ፊቸር ላይ። ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ከክፍል አንድ የቀጠለው ስለ ክሪፕቶ ከረንሲ እና ቢትኮይን አብረን በዝርዝር እናያለን። በ2009 በፈረንጆቹ አቆጣጠር ክሪፕቶ ከረንሲ ጥር 3 ቀን ላይ ነው የተወለደው። በቢትኮይን የሚባል የኮይን አይነት ማለት ነው። አሁን ክሪፕቶ ከረንሲዎች ብዙ ሊሆኑ ይችላሉ። ያው ስነ ሐሳቡ ነው ክሪፕቶ ከረንሲ የሚባል እንጂ ብዙ አይነት ክሪፕቶ ከረንሲዎች ናቸው ያሉ። የመጀመሪያው ክሪፕቶ ከረንሲ ቢትኮይን ይባላል። ሌሎች አሉ፣ ኢትሪየም አለ፣ ሶላና አለ፣ ኤክስአርፒ አለ፣ ቢኤንቢ ኮይን አለ፣ ብዙ ኮይኖች አሉ። ይህንን የመጀመሪያው ኮይን ግን ቢትኮይን ይባላል። በ2009 ጥር 3 ቀን የተወለደው ማለት ነው። ማን ነው የወለደው? በኢንተርኔት ስሙ ማን እንደሆነ በግልጽ አይታወቅም። ክፍል አንድ ላይ እንዳልነው ዞሮ ግን በዛ የኢሜል አድሬስ ስሙ ሳቶሺ ናካሞቶ ይባላል። ይህ ሰው ትውልደ አሜሪካዊ ጃፓናዊ ሊሆን እንደሚችል ይጠረጠራል። ይሄ ሰውዬ ምንድን ነው ያደረገው? ቢትኮይን ሲፈጥር ለዚህ ለነዛ ችግሮች እንዲፈታ ማለት ነው። ችግሮች ምንድናቸው? ይሄ የመንግስታት ጣልቃ ገብነት ወይም ዲሰንትራላይዝ ለማድረግ ማለት ነው። ሴንትራላይዝድ የሆነ የተማከለ የገበያ ወይም የኢኮኖሚ ስርዓት የነበረው ዲሰንትራላይዝ ለማድረግ ማንም ሰው የራሱን ሀብት በራሱ መንገድ እንዲቆጣጠር የማንም መንግስት ነኝ ባይ ጣልቃ ገብነት እንዳይኖረው። ምክንያቱም መንግስታቶች ሂድን የሆኑ ወይም የተደበቁ ድብቅ የሆኑ ግብሮችን በኢንፍሌሽን አማካኝነት እያስከፈሉት ነው፣ ዋጋ እያስከፈሉት ነው ለህዝቡ። ይህን ነገር ለመቅረፍ ነበር የፈጠረው። በነገራችን ላይ ይህንን ብቻ አይደለም የሚፈታው፣ ጊዜ ቆጥባል፣ ፈጣን ነው፣ ምቹ ነው። ሁሌ ሌትም ቀንም በማንኛውም ሰዓት መስራት ይችላል። ኢንተርኔት ባለበት ቦታ ሁሉ ይሰራል እና ለዚህ ሁሉ ችግር መፍትሄ ሆኖ ነው የቀረበው ወይም የመጣ ማለት ነው። መጀመሪያ ቢትኮይን ብሎክቼን በተባለ ቴክኖሎጂ ነው የዘረጋው ማለት ነው ይህንን ቢትኮይን። ኦኬ፣ እዚህ ጋር ሶስት ነገሮችን እናያለን። አንደኛው ነገር ክሪፕቶግራፊ፣ ሃሺንግ እና ብሎክቼን የሚሉ ናቸው። አሁን ክሪፕቶግራፊ ምንድን ነው? ክሪፕቶግራፊ ማለት ይህንን የባንኪንግ ስርዓት የነበረ ወይም የባንክ ስርዓት የነበረን እሱን ተክቶ ስራ ላይ የሚውል የዲጂታል ገንዘብ አሰራር መምሪያ እንበለው ማለት ነው። ይህንን ነው ይሄ ምንድነው የምንለው? ክሪፕቶግራፊ እንለዋለን ማለት ነው። ይህንን ቴክኖሎጂ ክሪፕቶግራፊ ብለን እንጠራዋለን። ይሄ ቢትኮይን የተፈጠረበት መንገድ ክሪፕቶግራፊ ተብሎ ይጠራል። እዛ ላይ ሃሺንግ የሚባል ነገር አለ። ሃሺንግ ማለት አሁን ለምሳሌ ባንክ ቤት ሄደን ብር ስናወጣ ብር ስናስገባ እዛ ቫሊዴት የሚያደርጉልን የሚመዘግቡልን ትክክለኛ ስለመሆኑ አሁን ለምሳሌ 1000 ብር ለማውጣት ብፈልግ እኔ መሆኔን ልክ መሆኑ ፊርማዬ ምናምን ኤቭሪቲንግ አረጋግጠው አይደል የሚሰጡኝ። ይህንን ነገር ራሱ ቴክኖሎጂው በኮምፒውተሮች አማካኝነት ይህንን ነገር ለማረጋገጥ የሚሰራ ማለት ነው። የሚያረጋግጥበት መንገድ ሃሺንግ ተብሎ ይጠራል። እንዴት ነው የሚረጋገጠው ብለን ከጠየቅን ደግሞ አሁን በዓለም ዙሪያ ያሉ ብዙ ማይኖሮች አሉ። ማይኖር ማለት ይህንን ቫሊዴት የሚያደርጉ ወይም የሚያረጋግጡ ሰዎች ናቸው። እነዚህ ሰዎች በኮምፒውተር ነው የሚሰሩት። ኮምፒውተሮቹ ናቸው ይህንን ሶልቭ የሚያደርጉት። ብቻ እነሱ ኮምፒውተሮቹ የሚያስፈልጋቸውን ነገር አቅርበው ከሲስተሙ ስርዓት ጋር ተገጣጥመው ስራውን ያስኬዱታል ማለት ነው። ኮምፒውተሮቹ ናቸው ሶልቭ የሚያደርጉት። እዚህ የሰው ንክኪ የለም፣ የሰው ውሳኔ የለም። ኮምፒውተር ነው ሶልቭ የሚያደርገው። ኮምፒውተር ግን ካለ ሰው እገዛ መስራት ስለማይችል እነዚህ ሰዎች ለሚሰሩት ነገር ለሚያቀርቡለት ኤሌክትሪክ፣ ለሚያደርጉለት ጥገና፣ ለሚያደርጉለት ኤቭሪቲንግ እንክብካቤ የላባቸው ወይም የስራቸው ክፍያ ያስፈልጋቸዋል። ስለዚህ ይህንን ክፍያ በማይኒንግ መልክ ያገኛሉ ማለት ነው። አሁን ለምሳሌ እኔ ከአንድ አካውንት ወደ ሌላ አካውንት ትራንስፈር ማድረግ ብፈልግ የሆነ የሚቆርጥብኝ የተወሰነ አማውንት አለ። ይህንን አማውንት ወዴት ነው የሚሄደው? እነዛ ቫሊዴት ለሚያደርጉ ወይም ለሚያረጋግጡ ሰዎች ነው የሚሰጣቸው። በኮምፒውተሩ ስርዓት መሰረት ለእያንዳንዱ የሰሩት ስራ ይሰጣቸዋል ማለት ነው። ይሄ እንደ ጉርሻ ማለት ነው፣ ይሰጣቸዋል። ስለዚህ እነዚህ ሰዎች ማይነሮች ተብለው ይጠራሉ። ይህንን የሚሰሩት ስራ ደግሞ ሃሺንግ ተብሎ ይጠራል። ወይም እንዴት ነው ሃሺንግ የሚሰራው? ኮምፒውተሮች ናቸው የሚሰሩት ሶልቭ የሚያደርጉት። ኮምፒውተሮቹ ግን ያለ ሰው እገዛ መስራት ስለማይችሉ ሰዎቹ
የሚያስፈልጋቸው ነገር ፕሮቫይድ ያደርጋሉ ማለት ነው። ሶ በዚህ መንገድ ስራውን ይቀጥላል። ብሎክቼን ማለት ደግሞ ለምሳሌ ባንክ ቤት ስትሄድ 1000 ብር ካወጣ 1000 ብሎ ይጻፍልሃል መዝገብህ ላይ ማለት ነው። ይህንን ደግሞ ከሰዎች ንክኪ ውጭ ስለሆነ በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ ማይነሮች ወይም የሃሽንግ ስራ የሚሰሩ ኮምፒውተሮች አንተ ያረከውን የትራንዛክሽን ሂስትሪ በሁሉም ኮምፒውተሮች ላይ ይመዘገባል። ለምሳሌ እኔ $1000 ወደ የሆነ ሰው ካስተላለፍኩኝ ይህንን $1000 ያ ተረኛ የሆነው ወይም ሶልቭ ይሄ የማይኒንግ ስራ እንዲሰራ እድል የተሰጠው አካል ሶልቭ ያደርገዋል። ትክክል ያ ሶልቭ ያደረገው ነገር ወይም ትክክል መሆኑ ያረጋገጠው ሰው አረጋግጫለሁ ብሎ ይሄንን ውጤቱ ሲያሳይ ይሄ ውጤቱ ደግሞ ትክክል ስለመሆኑ ብቻውን አይደለም የሚወስነው። ሌሎች ኮምፒውተሮች ወይም ሌሎች ማይነሮች በዛ ላይ በኮምፒውተሮቹ አማካኝነት ማለት ነው ምስክርነት ይሰጣሉ። ልክ ነው ብሎ ካላሳልፉት ይሄ የማይነሩ ስራ ወይም ሃሽንግ የሚሰራ ኮምፒውተር ውጤት ተቀባይነት አይኖረውም። ስለዚህ ሌሎቹም አፕሩቭ ማድረግ ይኖርባቸዋል ማለት ነው በኮምፒውተሩ ስርዓት። ስለዚህ እዚህ የማጭበርበር የሚባል ነገር የለም። አንዱ ወዶ እንኳን 1000 የሌለኝ በአካውንቴ 1000 ለማስተላለፍ ብፈልግ አዎ አስተላልፋል ብሎ ወይም ትችላለህ ብሎ አያሳልፈኝም። የለህም በቂ አካውንት የለም በቂ ገንዘብ የለህም ብሎ ነው የሚመልሰኝ። ምክንያቱም አዎ ብሎ ቢያሳልፈኝ ሌሎች ስለሚቆጣጠሩት ማለት ነው። ስለዚህ ሲስተሙ በዚህ መንገድ ነው የሚሰራው። ከዚህ ቀጥሎ ይሄ እሱ የነገረን ውጤት ወይም ያስቀመጠው ውጤት በራሱ መዝገብ ላይ ይይዛል። ሌሎችም በራሳቸው መዝገብ ላይ ይይዛሉ። ሰው የኔ ትራንዛክሽን በሁሉም አካል የሚታይ ነው ማለት ነው። ግልጽነት አለው። ሊደበቅ አይችልም። ሊጭበረበር አይችልም። እያንዳንዱን ነገር ሁሉም የሚያውቀው ነው። ትራንዛክሽኑ የኔ ስም የኔ ምናምን አይታወቅም። በኮዲንግ ነው የኔ አካውንት የሚሰጠው ኮድ ምን ነበረው፣ ምን አስተላለፈ፣ ምን ቀረው በሁሉም ማይነሮች ወይም ሃሽንግ ስራ የሚሰሩ ሰዎች እጅ ላይ ነው። ስለዚህ አንዱን ለኔ ፌቨር ሊሰራልኝ አይችልም። ሁሉንም ተግባብተው ነው የሚሰሩ። ምክንያቱም መረጃው በሁሉም አካላት ላይ ስላለ ማለት ነው። ይህንን ምን እንለዋለን? ብሎክቼን እንለዋለን። ብሎክቼን ይሄ ኦልሬዲ ብሎክድ ነው፣ ሊቀየር አይችልም። አንዴ ከተመዘገበ በኋላ ማንም ሊያጠፋው አይችልም፣ ማንም ሊቀይረው አይችልም፣ ማንም ሊያጭበረብረው አይችልም። እኔ የማደርገውን እንቅስቃሴ ሁሉም ነገር በሁሉም ይታወቃል ማለት ነው። ይህንን ብሎክቼን እንለዋለን። እና እንዳልኳችሁ የብሎክቼን ጥቅም እንዳይጭበረበር፣ የተሳሳተ መረጃ እንዳይኖር፣ ግልጽነት እንዲኖረው፣ እንደገና ደግሞ ዳብል ስፔንዲንግ የሚባል ነገር አለ። አሁን ለምሳሌ እኔ ያስተላለፍኩት ገንዘብ መልሼ ላገኘው አልችልም፣ ወይም ልመልሰው አልችልም፣ እኔ ማባዛት አልችልም። በቃ አንዴ ስፔንድ ከተደረገ እኔ በሌላ መንገድ ሰርቼም ይሁን የአገልግሎት ክፍያ ማግኘት ይሁን በቃ በላቤ ማምጣት አለብኝ፣ በስራዬ ማምጣት አለብኝ እንጂ እንደገና ፕሮዲስ ማድረግ አልችልም። ያ ነገር ለምሳሌ ከኪሴ ለሆነ ሰው ብር ከሰጠሁት ባለና ያሁን የፋይናንስ ስርዓት ላይ ፕሮባብሊ ገንዘብ አድርጌ ፌክ ብር ፕሪንት አድርጌ ያ ነገር እኔ ጋር የማምጣት የተወሰነ ፐርሰንት ቢሆን እድል አለው። በክሪፕቶግራፊ ውስጥ ግን ይህን የለም፣ ቶታሊ ዝግ ነው። ምክንያቱም ያ ገንዘብ በሲስተሙ ውስጥ ካለው ትክክለኛ የኮይን ውጭ ሌላ ፌክ ወደ ዋሌቱ ሊገባ አይችልም፣ ከዋሌቱም ፌክ ሊወጣ አይችልም። ስለዚህ አንዴ ነው የምትገለገልበት ነው። ስለዚህ ዳብል ስፔንዲንግ የሚባል ነገር ያጠፋል ወይም ያስቀራል ማለት ነው። ይህንን ዋናው የብሎክ ቼን ጥቅም ነው።